ስትበሉ ክብደታችሁ ዝንፍ አይልም? ቆዳችሁ እንደ በረሃ ይደርቃል? ወይንስ ደግሞ ያለ ምክንያት በጭንቀትና በፍርሃት ትወረራላችሁ? ይህ ድንገተኛ አጋጣሚ አይደለም። በሰውነታችሁ ውስጥ ያለ ያልተገራ ንፋስ ህይወታችሁን እየበላው ነው። ይህንን ሚስጥር ለመረዳት ወደ ኋላ 5000 ዓመታት መጓዝ አለብን። በጥንታዊቷ ህንድ የተመሰረተው አዩርቬዳ የሰው ልጅ የጤና መጽሐፍ ነው። አዩር ማለት ህይወት ሲሆን ቬዳ ማለት ደግሞ እውቀት ማለት ነው። አዩርቬዳ እንደሚለው ዓለምና እኛ የተፈጠርነው ከ5 ንጥረ ነገሮች ከውሃ፣ ከአየር፣ ከእሳት፣ ከውሃና ከመሬት። ከነዚህ ንጥረ ነገሮች ውስጥ ህዋና አየር ሲቀላቀሉ ቫታ የሚባለውን የሰውነት ኃይል ይፈጥራሉ። ቫታ ማለት በሰውነታችን ውስጥ ያለ የእንቅስቃሴ ኃይል ነው። ልክ እንደ ንፋስ የማይጨበጥ ቀዝቃዛ እና በጣም ፈጣን ነው። ቫታችሁ ከተዛባ ያለ እድሜ ያስረጃችኋል። አእምሯችሁ ሰላም ያጣል፣ መገጣጠሚያችሁም ይዝላል። ካወቃችሁት ግን ማንም ሊገምተው የማይችለው የጥንካሬና የፈጠራ ምንጭ ይሆንላችሁ። ዛሬ ቆዳችሁን የሚቀይር ክብደታችሁን የሚያስተካክልና ጭንቀትን ለአንዴና ለመጨረሻ ጊዜ የሚያጠፋውን የቫታ ሚስጥር ይፋ አደርጋለሁ። የቫታ 4ቱ ዋና ዋና መገለጫዎች። ቫታን በደንብ ለመረዳት 4 መሰረታዊ ባህሪያትን ማወቅ አለብን። እነዚህ ባህሪያት በሰውነታችንም ሆነ በአእምሮቻችን ውስጥ የሚንጸባረቁ የንፋስ ምልክቶች ናቸው። አንደኛው ድርቀትና ሻካራ። አንደኛው ሩክሻ ወይም ድርቀት ይባላል። የቫታ ተፈጥሮ ያላቸው ሰዎች ቆዳቸው በተፈጥሮ ደረቅ፣ ምንም ያህል የፊት ቅባትና ክሬም ብትቀቡ እንደ ሰፍነግ ወዲያው ይጠጣዋል። በተለይ በሀገራችን ብርድ ወቅት ከንፈራችሁን ቶሎ ይሰነጣጠቃል፣ ጸጉራችሁ ይሳሳል ወይም ሻካራ ይሆናል። ይህ ማለት በሰውነታችሁ ውስጥ ያለ የተፈጥሮ እርጥበት በቫታ ንፋስ እየደረቀ ነው ማለት ነው። ሁለተኛ ቅጥነትና ቅልጥፍና። ሁለተኛው ቅልጥፍና ይባላል። ቫታዎች በተፈጥሯችሁ ቀጫጭን ናችሁ። አጥንታችሁ ቀላልና ስስ ነው። ምንም ብበላ ክብደት አልጨምርም የሚለው የዘወትር ቅሬታችሁ ለዚህ ነው። ብዙ ጊዜ ክብደት ብትጨምሩ እንኳን የሚታየው በሆዳችሁ አካባቢ ብቻ ነው። ይህ የሆነው ቫታ ህዋና አየር ስለሆነ ልክ እንደ ደመና ክብደት የሌለው በመሆኑ ነው። ሶስተኛው ቅዝቃዜ ይባላል። ቫታ የውስጥ ሙቀቱ ዝቅተኛ ነው። ሌሎች ሰዎች ሙቀት ነው ብለው ቲሸርት ሲለብሱ እናንተ ግን ጋቢ ወይም ጃኬት ትፈልጋላችሁ። በተለይ እጃችሁና እግራችሁ ሁልጊዜ በረዶ ይመስላል። በብርድ ወቅት መገጣጠሚያችሁ ይቆረቁራል። ይህ የቫታ ቅዝቃዜ በሰውነታችሁ ውስጥ ገዝፎ መገኘቱን ያሳያል። አራተኛ ተንቀሳቃሽነቱ። አራተኛውና ዋነኛው ተንቀሳቃሽነት ይባላል። ልክ እንደ ንፋስ ሁልጊዜ ትንቀሳቀሳላችሁ። በአንድ ቦታ ረጅም ሰዓት መቀመጥ ይከብዳችኋል። እጃችሁ ወይም እግራችሁ ሁሌ ይንቀሳቀሳል። አእምሯችሁ አንድ ቦታ ቢሆን ሌላ ቦታ ይበራል። ስታወሩ በፈጣን ፍጥነት ነው፣ ወይም ደግሞ ከአንዱ ርዕስ ወደ ሌላው በድንገት ትዘላላችሁ። ይህ የቫታ የኃይል እንቅስቃሴ መገለጫ ነው። እስኪ ኮመንት ላይ ቫታ ነኝ ወይም አይደለውም ብላችሁ ጻፉልኝ። እያንዳንዱን ኮመንት አነባለሁ። አሁን ደግሞ ወደ ተአምራዊ አመጋገብ እንለፍ። ቫታን ለመቆጣጠር አንድ ወርቃማ መመሪያ አለ። ሁልጊዜ የሰውነታችሁ ተቃራኒ የሆነውን ምግብ ተመገቡ። ቫታ ደረቅ፣ ቀዝቃዛና ቀላል ስለሆነ እናንተ ሙቅ፣ እርጥበት ያለውና ቅባትነት ያለው ምግብ ያስፈልጋችኋል። በሀገራችን አውድ ምን መመገብ አለባችሁ መሰላችሁ? ቁርስ ላይ ለቫታዎች በጣም ወሳኝ ነገሩ ቁርስ ነው። ቀዝቃዛ ቁርስን እርሱት። ገንፎ ወይም አጥሚት፣ የገብስ ወይም የጥቁር ስንዴ ገንፎ በደንብ በለሰለሰ ቅቤ አድርጋችሁ ተመገቡ። ይህ ለሰውነታችሁ ሙቀትና እርጥበት ይሰጣል። ፍራፍሬ እንደ ሙዝ፣ ፓፓያ፣ ማንጎ ያሉ ጥቅጥቅ ያሉ ፍራፍሬዎችን ምረጡ። አፕል የምትበሉ ከሆነ ደግሞ ቀቅላችሁ ወይም በሙቀት አብስላችሁ ብትመገቡት ለቫታ ይመከራል። ምሳና ራት ላይ ትኩረት ማድረግ ያለባችሁ መሬት ውስጥ የሚበቅሉ አትክልቶች ላይ ነው። ስኳር ድንች፣ ዱባ፣ ካሮት እና ቢትሩስ ለቫታ ተአምራዊ ምግቦች ናቸው። እነዚህ ግራውንዲንግ ወይም የማረጋጋት ባህሪ ያላቸው። ጥራጥሬዎች በደንብ የበሰለ ምስር ወጥ ወይም የአተር ወጥ በጣም ምርጥ ናቸው። ነገር ግን እንደ ሽምብራና ባቄላ ያሉ ምግቦች ሆድ ስለሚነፉ በትንሹ ተጠቀሙ። በወጣችሁ ላይ ንጹህ ቅቤ ወይም የወይራ ዘይት ወይም የተልባ ዘይት መጨመር አትርሱ። ቫታ ቅባት ይፈልጋል። ቅመሞችና መጠጦች። ቅዝቃዜውን ለማጥፋት ቅመሞችን ተጠቀሙ። ዝንጅብልና ቀረፋ፣ እነዚህ በሰውነታችን ውስጥ እሳት እንዲቀጣጠል ያደርጋሉ። መጠጥ፣ ከፍሪጅ የወጣ ውሃ በፍጹም አትጠጡ። ይልቁንም ለብ ያለ ውሃ ወይም የዝንጅብል ሻይ ያዘውትሩ። የተልባ ጭማቂ። ተልባ ለቫታዎች እጅግ ጠቃሚ ነው። ለሰውነታችሁ ልስላሴንና እርጥበትን ይሰጣል። ቫታዎች ሆይ ጥሬ ሰላጣ፣ ቆሎና ደረቅ ዳቦን አታዘውትሩ። እነዚህ የሰውነታችሁን ድርቀት ይጨምራሉ። ምግብ ሁልጊዜ በስሎና ሞቅ ብሎ መቅረብ አለበት። ልክ እንደ እናት እቅፍ የሚሞቅ ምግብ ለእናንተ መድኃኒት ነው። እስካሁን ያየናቸው ምልክቶች በእናንተ ላይ ያሉ? መልሳችሁ አዎ ከሆነ ለብቻችሁ አይደላችሁም። ይህ መረጃ ለብዙዎች ህይወት ቀያሪ ስለሆነ ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ እርዱ። 5ቱ የኤስ ህጎች ለቫታ ምንድነው ጥቅማቸው? ምግብ ብቻውን በቂ አይደለም። በሰውነታችሁ ውስጥ ያለውን ንፋስ ለመግራት በየቀኑ ልታደርጓቸው የሚገቡ 5 ወርቃማ ህጎች አሉ። እነዚህ 5 የኤስ ህጎችን ካወቃችሁ ቫታን ወደ ኃይል ትቀይሩታላችሁ። 1. ሰልፍ ማሳጅ ወይም ራስን በዘይት ማሳጅ ማድረግ። አንደኛው ሰልፍ ማሳጅ ወይም ራስን በዘይት ማሸት ነው። ቫታ በተፈጥሮ ደረቅ ስለሆነ ውጫዊ ቅባት የግድ ያስፈልገዋል። በየቀኑ ጠዋት ከመታጠባችሁ ከ30 ደቂቃ በፊት ሰውነታችሁን በለሰለሰ የሰሊጥ ወይም ደግሞ የወይራ ዘይት እሹት። እንቅልፍ የሚዛባባችሁ ከሆነ ከመተኛታችሁ በፊት የእግራችሁን ጫማ በዘይት ማሸት ተአምራዊ ለውጥ ያመጣል። ቫታዎች ቆዳ ሲደርቅ ሎሽን ብቻ ይቀባሉ። ነገር ግን ሎሽን ለቫታ በቂ አይደለም። ይልቁኑ ንጹህ ዘይት ወደ ውስጥ ዘልቆ ይገባል። ሁለተኛ ስትሬንግዝ ትሬኒንግ። ሁለተኛው ስትሬንግዝ ትሬኒንግ ነው። ቫታዎች በተፈጥሯችሁ አጥንታችሁ ስስ ስለሆነ እድሜያችሁ ሲጨምር የመገጣጠሚያ ህመም ሊያስቸግራችሁ ይችላል። እንደ ሩጫ ያሉ ፈጣን
ፈጣን ስፖርቶች ይበልጥ ያደርጓቸዋል። ይልቁንም እንደ ዮጋ፣ ፑሽ አፕ ወይም ቀለል ያሉ ክብደቶችን ማንሳት አጥንታችሁን ያጠነክራል፣ ክብደት እንድትጨምሩ ይረዳችኋል። ከባድ ሩጫና ካርዲዮ ቫታዎች በተፈጥሯችሁ ደረቅ ስለሆናችሁ እንደ ሩጫ ያሉ ፈጣን ስፖርቶች ይበልጥ ያደርጓቸዋል፣ አጥንታችሁንም ለጉዳት ያጋልጣሉ። ሶስተኛ ሰን ቤዚንግ ወይም ፀሐይ መሞቅ። ሶስተኛው ፀሐይ መሞቅ ነው። ቫታዎች የፀሐይ አምላኪዎች ናቸው። በሰውነታችሁ ውስጥ ያለው ቅዝቃዜን ለማጥፋት በቀን 20 ደቂቃ የጠዋት ፀሐይ መሞቅ ግዴታችሁ ነው። ፀሐይ መሞቅ ቫታን ከማሞቁ ባለፈ የምትበሉትን ምግብ በደንብ እንድትመገቡ ይረዳችኋል። ቀኑን ሙሉ በኤሲ ወይም በቤት ውስጥ መዋል ሰው ሰራሽ ቅዝቃዜ የቫታን ንፋስ ያባብሰዋል፣ ቆዳችሁንም ይበልጥ እንዲፈነዳ ያደርገዋል። ስለዚህ አታድርጉት። አራተኛው ሲንግል ታስኪንግ። ቫታዎች በአንዴ ብዙ ነገር ማሰብና መስራት ትወዳላችሁ። ይህ ግን ጭንቀትን ይጨምራል። አንድ ስራ ጀምራችሁ እስክትጨርሱ ሌላ አትንኩ። በአንዴ አንድ ስራ ላይ ማተኮር አእምሯችሁን ያረጋጋል፣ ስራችሁንም ውጤታማ ያደርገዋል። መልቲታስኪንግ በአንዴ ብዙ ነገር ማሰብና መስራት ለቫታዎች ትልቁ የጭንቀት ምንጭ ነው። ብዙ ታቦችን መክፈትን አቁሙ። አምስተኛ ሱዚንግ ተች ወይም የፍቅር ሙቀት። አምስተኛው ሱዚንግ ተች ወይም የፍቅር ሙቀት ነው። ቫታዊ ስሜታችሁ ቶሎ ይጎዳል። ብቸኝነትና ቅዝቃዜ ቫታን ያውካሉ። ከምትወዷቸው ሰዎች ጋር ጊዜ ማሳለፍ፣ መተቃቀብ፣ የፍቅር ሙቀት ማግኘት ለእናንተ ትልቁ መድኃኒት ነው። ስሜታችሁ ሲረጋጋ ሰውነታችሁም ይረጋጋል። ብቸኝነትን መምረጥ ሶሉሽን አይሆንም። ቫታ ሲዛባ ብቸኝነትና ፍርሃት ይሰማዋል። ከሰዎች መራቅ ደግሞ ንፋሱን ይበልጥ ያባብሰዋል። እንደ ንፋስ እንዳትበተኑ የሰዎችን ሙቀት ያስፈልጋቸዋል። አራቱ የቫታ ገዳይ ስህተቶች። ቫታን ለማረጋጋት እየሞከርኩ ነው ብላችሁ ሳታውቁት ንፋሱን የሚያባብሱ 4 ገዳይ ስህተቶች አሉ። እነዚህን ስህተቶች የምትሰሩ ከሆነ ሰውነታችሁ መድረቁና ጭንቀታችሁ መጨመሩ አያቆምም። ስህተት 1 ቀዝቃዛ ምግብና መጠጥ። ቫታ በተፈጥሮ ቀዝቃዛ ነው። ከፍሪጅ የወጣ ውሃ፣ ቀዝቃዛ ለስላሳ ወይም በረዶ ያለው መጠጥ የሰውነታችሁን የመፈጨት እሳት ያጠፋዋል። ይህም ሆዳችሁ እንዲነፋ፣ ጋዝ እንዲበዛባችሁና ክብደታችሁን እንድትጨምሩ ያደርጋል። ሁልጊዜ ለብ ያለ ውሃ ወይም ሞቅ ያለ መጠጥ ብቻ ተጠቀሙ። ስህተት 2 ጥሬ ሰላጣና ደረቅ ምግብ። ሁለተኛው ስህተት ጥሬ ሰላጣና ደረቅ ምግቦችን መመገብ ነው። ብዙ ሰዎች ሰላጣ ለጤና ጥሩ ነው ብለው ያስባሉ። ለቫታ ግን ጥሬ ሰላጣ ሆድን ያሳብጣል፣ ድርቀትንም ይጨምራል። እንደ ቆሎና ደረቅ ዳቦ ያሉ ምግቦች ደግሞ የሰውነታችሁን እርጥበት ይመጣሉ። አትክልቶችን ሁልጊዜ ቀቅላችሁ ወይም በቅቤ አብስላችሁ ብሉ፣ በጥሬው አትመገቡ። ስህተት 3 ከባድና ፈጣን ስፖርቶች። ሶስተኛው ስህተት ከባድ የሩጫና የካርዲዮ ስፖርቶች ናቸው። ቫታዎች በተፈጥሯችሁ ተንቀሳቃሽ ስለሆናችሁ እንደ ሩጫ ያሉ ፈጣን ስፖርቶች ይበልጥ ያደክማችኋል፣ አጥንታችሁንም ያደርጉታል። ክብደት ለመጨመርና ለመረጋጋት ከፈለጋችሁ ከሩጫ ይልቅ በዝግታ የሚሰሩ የጥንካሬ ስፖርቶችን ይበልጥ ይጠቅሟቸዋል። ስህተት 4 ረጅም ሰዓት መጾም። አራተኛው ስህተት ረጅም ሰዓት መጾም ነው። የቫታ ሰውነት ቶሎ የመርገፍ ወይም የመድረቅ ባህሪ ያለው። ረጅም ሰዓት መራብ ሰውነታችሁን እንዲዝልና ጭንቀታችሁ እንዲጨምር ያደርጋል። ለቫታዎች ከ14 ሰዓት በላይ መጾም አይመከርም። በመደበኛ ሰዓት በትንሹና ደጋግሞ መመገብ ለእናንተ መድኃኒት ነው። እንደነዚህ ያሉ በጥናት የተደገፉ የጤናና የውበት ሚስጥሮች በየሳምንቱ እንዲደርሷችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።